አባዬ ወዴት ነው የምትሄደው? አይኔ እኮ ማየት ጀምሯል። ነይ ዝም ብለሽ። ምርኩዜ ብርሃኔ የኔ ናፍቆት ድምጽሽ እኮ ናፈቀኝ። ኧረ ብቅ በይ። አባቴ የኔ አባት መጥቻለሁ እኮ ይቅርታ ሳልጠይቅ ነው እንደ አባቴ ዋዬ ይቅርታ አድርግልኝ መጥቻለሁ እኮ አባቴ ዋዬ ይቅርታ ሳልጠይቅ ነው እንደ የኔ አባት ምርኩዝ ይበለኝ እንጂ ገሉዬ ውሸት ነው በይኝ አባቴ ዋዬ ይቅርታ ሳልጠይቅ ነው እንደ ይቅርታ ሳልጠይቅ ነው እንደ አንተ መቼኝም እኮ የኔ አባት አንተ መቼኝም እኮ አባቴ ዋዬ አረገልኝ የማውጀት ነው በይ ንገሪው እንጂ እንዳትመጪኝ አባቴዋ የአባቴ ወይ ንቃ አባቴ ወይ ውሸት ነው በለኝ መጥቻለሁ እኮ አረገሉ ወይ ውሸት ነው በይኝ እኔት አረገሉ እንዳትመጪኝ ንገሪው እንጂ አባቴ ወይ አባቴ ወይ ገብቶኛል እኮ አባቴ ወይ አደላኝም እኮ አባቴ ወይ ከኔ ንገሪው እንዳትመጪኝ ንገሪው ከኔ አባት እንደገባ ነው እንዳባቴ ወይ አባቴ ወይ ገብቶኛል እኮ አባቴ ወይ እንደገባ ነው ሳትነግረው እንዳባቴ ወይ ስነግር ነበር እኮ አባቴ ወይ አባቴ ወይ አባቴ ወይ አቤት አባዬ ቆይ ግን የት ነህ እህቴ ቆይ አንቺ ማንሽ ከኔ ምንድነው ፈልገሽ የመጣሽው ማን ነው ግዳያት ያለሽ እኔ እኮ ገሊላ ነኝ አንቺ ውሸታም እኔ ገሊላ የምትባል ጓደኛ አለችኝ እሺ ለዛውም በመከራ ነጥራ ያወጣች አንቺ ውሸታም አንቺ ሲጀመር ቆይ ከኔ ምንድነው የምትፈልጊው በቃ ተውኝ በቃ ተውኝ እሺ እንዴ ምን ሆነሽ ነው በጣም ይቅርታ ጓደኛዬ ለመታይ ብላ ነው እንዴት እንደዛ አይነት ቀልድ ትቀልዳለህ ኧረ ቀልድ አይደለም በእናትህ ገና ከበደሽ 3 ወሯ ነው ምን ሆና ድንገት ከፍቅረኛዋ አረገዘች ፍቅረኛዋ ደግሞ አልፈልግሽም ማለት አባቷ በተክሊል ነው እሷን መዳር የሚፈልጉት እናም በተፈጠረው ነገር አይኑን ባይን ያለኝ ብላ ጠፍታ ብዙ ስቃይ ያሳልፋለች አባቷም ልባቸው ተሰብሮ በጠና ታመሙ ይቅርታ ቤታቸው ስትሄድ አባቷ አምተው አገኘቻቸው በዛ ድንጋጤ ጽንስ ወረደ እንደምንም ከሞት ተረፈች ግን አይምሮዋን ማትረፍ አልቻለችም በቃ የአይምሮ ጤናዋ ተቃወሰ ከዛ መንገድ ወጣች በጣም ያሳዝናል ወደ ጸበል የሚወስዳት ዘመድ የላትም አክስቷ ብቻ ነበረች ያው እሷም ደግሞ ወንድሟ እንደገደለችባት ነው የምታስበው በቃ እኔ ብቻ ነኝ ብቻዬን ምንም ማድረግ አልቻልኩም በጣም ኃይለኛ ናት ትማታለች ወንድም ሴትም ነው የሚፈራት እዛው መንገድ ላይ ነው የምታድረው ልክ ሲመሽ አባቷ መቃብር ጋር ሄዳ ታድራለች ሁሉም ያውቃታል ማንም አይናገራትም የኔና ስታሳዝን መጣ